ይሄንን ነገር ዘመድም ከሚያቀኝ እኔ ከሀገር ልጥፋ ብዬ ነው ተማርሬ እዚህ አምጥቼ ጥዬ እኔ ከሀገር ጠፋው። ላንቺ የሚከፈልሽ ውለታ እንደዚህ አይደለም። ሐሳቤ ብዙ ነው ከፍርዬሽ እኔም ደስ የሚለኝ እንደዛ ነው ሲለኝ እኔ ደግሞ በእናትነቴ ልጅ እሱን ሁሉ ትተህ ምን አለበት አንተ ራስን ችለህልኝ ትዳር ይዘህልኝ ልጅ ወልደህልኝ ፍሬም ባይ በቃ ይሄን ነው ሁሌም ነው። እሱ ደግሞ እኔ አንቺን ሳላስደስት ትዳር አልይዝም በቃ ሁሌ ነግረዋለሁ። ወንዴ እናተ ስለምትወድ ነው ሆስፒታል ትተሄደችው ለዋለሁ እንጂ ሌላ ቦታ ትጥልህ ነበር። ማሳደግ አቅቶን አይደለም እኛ እዚህ ጣል ነው። ሰላም እንዴት ናችሁ? ውድ የግሩም ለማ ዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ከብዙ ቆይታ በኋላ ዛሬ እንደገና ወደ እናንተ መምጣት ይያለውን ዛሬም ይዤላችሁ የመጣሁት ቪዲዮ በሶሻል ሚዲያ ላይ ብዙዎችን ያነጋገረ ደግሞም ከዚህ በፊት መነጋገሪያ ሆኖ ያለፈ ጉዳይ ይዤላችሁ መጥቻለሁ። እንግዲህ ከዚህ በፊት ከሶፎንያስ ጋር የተያያዘ ብዙዎችን ያነጋገረ ብዙዎችንም ደግሞ ያስቆጣ ይገኛል። በትናንትናው ዕለትም እንግዲህ አንድ የወጣው ቪዲዮ ብዙዎችን አነጋግሯል። በትናንትናው ዕለትም ከወጣ ቪዲዮ ጀርባ ያለውን ነገር እናያለን። ከዚህም ጋር ያይዘን ከ33 ዓመት በኋላ የተገናኙት ቤተሰቦች የብዙዎችን ቀልብ ስበዋል። የብዙዎችንም ደግሞ ያነጋገሩ ይገኛሉ። አብረን የምንመለከት ይሆናል። ከናንተ የምትጠበቀው ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ ቤተሰብ መሆንና እንድሰራ የምትፈልጉትም ቻሌንጅ እንዳደርግ የምትፈልጉት የኮንቴንት አይዲያ ካለ አስቀምጡልኝ እሰራለሁ። ቻሌንጁን አክሰፕት አድርጋለሁ። 1000 ሰብስክራይበር እንገባለን። በቅርቡ ስጦታ ይኖረኛል። ስለዚህ ይሄንን ቻናል ሰብስክራይብ አድርጋችሁ ጠብቁ። ይሄንን ቪዲዮ እስከመጨረሻ ተከታተሉ። አሁን ቀጥታ ወደ ቪዲዮ Hello guys, congra. This is your mom, Gannet. Gannet here? Did you understand? ይሄ ይቀፉት ወንደሰን ነው ይሉ ልጅሽና የሹ አይቻለሁ። ታሪኩን እስኪ አስታውሽኝ። የኔ ልጅ ነው እንድትይ ያረጋሽ ምንድነው? እርግጠኛም ለመሆን ያደረገሽ? ለታው እንደተወለደ ሲወለድ አመመው። ሲያመው ጊዜ ብዙ ቆይተን 6 ወር እዛ ከቆየ ወዲህ ስንት አመቱ ነበር ያኔ? እዛ 7 ወሩ ነበር። 7 ወሩ። ይሄንን ነገር ዘመድም ከሚያቀኝ እኔ ከሀገር ልጥፋ ብዬ ነው ተማርሬ እዚህ አምጥቼ ጥዬ እኔ ከሀገር ጠፋው። እና እኛ ልጁ በስቶብን ሳይሆን ከበሽታ የተነሳ ብቻ ነው። በጣም እንጃ ብቻ ይሄ ነው ብዬ ማናገር አይደል። ከዛ የማይጠፋበት ሀገር አይኔን ይጀጠፍቼ ነው እስከ 15 ዓመት ዘመዶቼን ራሱ ሳለ የተለየሁት እሱን ጠንቼ ሳይሆን ልጄን በጣም ወደዋለሁ። ሁሉም ይወደዋል። ግን ከበሽታ የተነሳ ዘመዶቼ ራሱ በቃ በጣም ተሳቀቁና ከዛ የተነሳ ነው እንጂ እኛ እኮ እሱን ጠልተነው አይደለም። I always told him. That's what we always. I always told him. ሁሌ ነግረዋለሁ። ወንዴ እናተ ስለምትወድ ነው ሆስፒታል ትተሄደችው ለዋለሁ እንጂ ሌላ ቦታ ትጥልህ ነበር። ይህንን ስላልነበር ወንዴ እኛም በሰው ዘር እንዴት እንከራከራለን? በሰው ዘር እንዴት የኛ ዘር ነው እንላለን? እንኳን ለሱ ለሞት ራሱ ፍለጋ እንመጣለን እያልን ማሳደግ አቅቶን አይደለም እኛ እዚህ ጣል ነው። ከፈለገ በመስጠሩን
እንግዲህ በጣም ከባድ ነው። እኔ ሙሉ ታሪኩን ሲሰማ በጣም ደንግጫለሁ፣ በጣምም ደግሞ አዝኛለሁ። እንባ ተናንቆኝ ነው ቪዲዮን አቋርጬ የወጣሁት። እንግዲህ ይሄንን ቪዲዮ ራሱ ኤዲት በማደርግበት ጊዜ ምን እንደማደርግና እንዴት ኤዲት እንደማደርግ ራሱ ግራ እየገባኝ ነው። እንደገና ቅድም ያየሁት ነው ይሄንን ሙሉን ቪዲዮ አይቻለሁ። አሁን ራሱ ቪዲዮ እየሰራሁኝ ለማየት ስሞክር በጣም ኢሞሽናል እየሆንኩኝ ነው ያለሁት እና እናት ልጇን ወልዳ በህመም ምክንያት ጥላ ስትሄድ እንግዲህ ታሪኩ የተጀመረው አለታ ወንዶ ነው። ከዛ ለህክምና ድላ ተወሰደ። የ7 ወር ህፃን ነበር። ከዛ አዲስ አበባ ጥቁር አንበሳ ሆስፒታል ተወሰደ። እዛ 6 ወር ሙሉ ቆየ። እናትየው እያስታመመች ምንም መፍትሄ አልመጣ ስል ወደ ውጭ ሀገር ሪፈር ሲደረግ ምንም ማድረግ ስለማትችል በጉድፈቻ ጥላው ሄደች ማለት። እንደገና ደግሞ ወደ ሀገሬ ይዤ መመለስ አልችልም እያየሁኝ ከሚሞትብኝ ብላ ጥላው ሄደች በጉድፈቻ። ምንም ማስረጃ ሳይኖር፣ ምንም ዶክመንትድ የሆነ ነገር ሳይኖር፣ ነገ ተመልሳ ስትመጣ የምታገኝበት ምንም አማራጭ ሳይኖር ዝም ብላው ጥላው አስቀምጣው ሄደች ማለት ነው። ይሄንን ያደረገችው እሱን ጠልታ አይደለም፣ ወይም ልጇን ማሳደግ ስለማትችልና ስለማትወድ አይደለም። ልጇን ውጭ ሀገር አስወጥታ የማሳከም አቅም ነው የሌላት። ለዛ ነው ጥላ ሄደችው እንጂ ምግብ እያበላች የሆነ ነገር እያሟላች ማሳደግ አቅቷት አይደለም ልጇን ጥላ የሄደችው። ከ33 ዓመት በኋላ ልጁ ነው እየፈለገ። እነሱ ተስፋ ቆርጠዋል። በቃ ከዚህ በኋላ የትም ልናገኝ አንችልም። ወደ ውጭ ሀገር እንደወጣ ታውቃለች። እንዴት ማግኘት እንዳለባቸው ግራ ገብቷቸው ቆይተዋል እና ከ30 ምናምን ዓመት በኋላ መጥቶ በኢቢኤስ ላይ ቤተሰቦችን ማግኘት ፈልጋለሁ፣ እንደዚህ ማግኘት ፈለኩኝ፣ ስለዚህ አገናኙኝ ብሎ ጥያቄ ያቀረበው። ደግሞ ደስ የሚለው ነገር በመጨረሻ ላይ እውነተኛ ቤተሰቦቹ መሆኑን አረጋግጠዋል ማለት ነው። ኢሞሽናሊም በጣም ከባድ ነው። ሳይኮሎጂካሊም በጣም ከባድ ኬዝ ነው። እግዚአብሔር አገናኝቷቸዋል በመጨረሻ። እንግዲህ ለበጎ ሊሆን ይችላል ብዬም አስባለሁ። አሁን አሳዳጊዎቹ በጣም ክብር ይገባቸዋል፣ ሪስፔክት ይገባቸዋል እና በዚህ አጋጣሚ ተንኪውላቸው እፈልጋለሁኝ። እንግዲህ በመጨረሻም የሶፎንያስ ወይም የጋዜጠኛ የሶፎንያስን ጉዳይ የምንመለከት ይሆናል። በትናንትናው ዕለትም እንግዲህ እህቱና እናቱ በአንድ ሚዲያ ላይ ቀርበው የሶፎንያስ የጤና ሁኔታው ከጊዜ ወደ ጊዜ እየተባባሰ እንደመጣ እንደቀጠለ ተናግረዋል። በቤትም ውስጥ በሚያደርጋቸው እንቅስቃሴዎች በጣም ብዙ ጥፋቶችን እያጠፋ እንደሆነ፣ ራሱ ላይ ጉዳት ለማድረስ ብሎ ነው ያንን ያደረገው። መስታወት ሰባበረ። ከዛ በኋላ በቃ ቤት ውስጥ ያለውን ጠቅላላ ጤፏን፣ ሽሮ ምናምን የቤት አስቤዛውን ጠቅላላ ነው በቃ ድፍትፍት አድርጎ በሶፋው ላይ በአልጋው ላይ ሁሉን ነገር ነው የነሰነሰው። ዘይቱን በ2 ድስት ሞልቶ እያንተከተከ ነበረ እና የዛ ሰዓት እየጮኸ የሚለው አንድ ሰው ቢጠጋኝ በላቸው ላይ ነው የምደፋው ነበረ የሚለን ማለት ነው። አሁን የት እንዳለ ያው አይታወቅም። አንዴ እንዲህ ነኝ ይላል፣ አንዴ አንድ ቦታ ነኝ ይላል። ብቻ ብዙ ነው የሚጠራልን። ገብቶሻል? እኛ ተሯርጠን የምንይዘው አይደለም። አፉ ላይ እናቴ ይለኛል፣ እንደማመጥ ይለኛል። ይሄ ውሸት ነው በቃ። እሱ እኔን ወይ ለመግደል ወይ እሱም ራሱን ለማጥፋት ነው በቃ የመጣበት ሰይጣን ማለት ነው ላዩ ላይ። ካባም አልብሶ የሰራውን ፕሮግራም አይቼ ነበር ከዚህ ቀደም። ምን የሰራው? ካባ አልብሶ የልደቴ ፕሮግራምን ለማዘጋጀት። እሱ ሁሉ ታሪክ በጣም የሚያሳዝን ብታይ። እኔ አላውቅም ግን መክረነዋል። ያንቺን እንትን እንደዚህ እኮ አይደለም ያሳደግሽኝ እናቴ፣ ያንቺን ነገር ከፍላለሁ እንደዚህ። ይሄ በትንሹ አይደለም ያንቺ ውለታ። አይዞት ለአንቺ የሚከፈልሽ ውለታ እንደዚህ አይደለም። ሀሳቤ ብዙ ነው ከፍርዬሽ እኔም ደስ የሚለኝ እንደዛ ነው ሲለኝ፣ እኔ ደግሞ በእናትነቴ ልጅ እሱን ሁሉ ትተህ ምን አለበት አንተ ራስን ችለህልኝ ትዳር ይዘህልኝ ልጅ ወልደህልኝ ፍሬም ባይ በቃ ይሄን ነው ሁሌ የምለው። እሱ ደግሞ እኔ አንቺን ሳላስደስት ትዳር አልይዝም በቃ ህይወቴ፣ እኔ ሀሳቤ ስለ አንቺ ነው የሚለኝ። እንደዚህ አድርገሽ እኮ አይደለም ያሳደግሽኝ፣ ብዙ ፈተና አይተሽ ነው። በዚህን ዙሪያ እኔ ቪዲዮ ለመስራትም
ብዙም አልፈለኩኝም። ምክንያቱም ይሄ ሰው ትናንት የሆነን ነገር ያደረገ ሰው ነበረ፣ ትልቅ ሰው ነበረ። እንደ ሀገራችንም ከትልልቅ ሰዎች ጋር ቆሞ የተሰለፈ ሰው ነበረ። ከብዙዎች ጋርም የተነጋገረ ብዙ ጥሩ የሆኑ ስራዎችንም ወደኛ ያቀረበ ሰው ነበር። እንግዲህ አንድ ሰው ከፊት ሲቆም የሚወድቅ አይመስለንም። ከፊት ያለ ሰው ብርቱ ነው ብለን የምናስበው ሰው የሚደክም አይመስለንም፣ አቅም የሚያጣ አይመስለንም። ምክንያቱም የኛ ማይንድ የተፈጠረበት መንገድ ይሁን አላቅም። አሁን የሶፎንያስ ጉድ ስለወጣ ብቻ ነው የታወቀው እንጂ የብዙ ሰዎች ጉድ ተደብቆ ነው ያለው። ከሱ የባሰን ድርጊት የሚያደርጉ ሰዎች በኢትዮጵያ ውስጥ ሞልተዋል። እያንዳንዳቸው ተደብቀው የሆነን ጊዜ የእያንዳንዳችን ጉድ መውጣቱ መዘርገፉ አይቀርም። የጊዜ ጉዳይ ነው እንጂ መውጣቱ አይቀርም። ተራ በተራ ይህንን ሴንስ እናደርጋለን ሁላችንም። እስከዚያ ግን በሌላው ላይ ለመፍረድ ሁል ጊዜ እንቸኩላለን እና ሰው ሊደክም ይችላል፣ ሊበረታ ይችላል። ሲደክም ከጎንህ አለንልህ ያለን በትችት ብቻ ሳይሆን አሁን ይህንን ኬዝ ዩቱበሮች በደንብ ይፈልጉታል። በዚህ ኬዝ ብዙዎች የዕለት እንጀራቸውን እየጋገሩ ይገኛሉ። የዕለት ቁርሳቸውን እያዘጋጁ ይገኛሉ። በጣም ይፈልጓታል ይችን ኬዝ እና ብዙም ለመፍረድ ባንቸኩል፣ አጠገቡ ያለን ሰዎች ቤተሰብንም ጨምሮ በጸሎት እናግዘው። በሌላ በሕክምና ምናምን ብቻ አይደለም ይሄ ኬዝ የሚፈታው፣ አንድ ሰይጣናዊ ኬዝ ነው ይሄ። ስለዚህ መንቃት ያለብን ነገር አለ ማለት ነው። ይሄ ኬዝ የአእምሮ ኬዝ ብቻ ሳይሆን ሰይጣንም ከኋላ ሆኖ እያበረታታው አቅም እየሰጠው እሱን እየጎዳ እርሱን ዕቃ አድርጎ እየተጠቀመ እንዳለ አሁን መውጣት ስለፈለገ መሻገር ማምለጥ ስለፈለገ ሞር ይጎደዋል ሰይጣንና ይህንን ተቃውሙት። አጠገቡ ያላችሁ ቤተሰቦቹም ጓደኞቹም ጸልዩለት፣ ከጎኑ ቆማችሁ ምከሩት፣ አስተምሩት፣ ገስጹት። በሳይኮሎጂካልም ደግሞ ትሪት አድርጉትና እኔ ያው ይሄንን ብቻ ነው የሚለው። ከዚህ ውጪ ልል የሚችልበት አቅምም የለኝም፣ ሞራሉም ድፍረቱም የለኝም። ስለዚህ ለዛሬ ያስኩት ቪዲዮ ይሄንን ይመስል ነበር። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ በፍጹም እንዳትረሱ። በጣም ወዳችኋለሁ። እንገናኛለን።